የገቢዎች ኦዲተር ባለሙያ የሆነው በቁጥጥር ስር መዋሉ ተሰምቷል። የአዲስ አበባ ገቢዎች ቢሮ የቦሌ ክፍለ ከተማ አነስተኛ ግብር ከፋዮች ቅርንጫፍ ጽህፈት ቤት ውስጥ የሚሰራ የኦዲት ባለሙያ እንዲሁም ደግሞ አስተባባሪ የሆነው ግለሰብ እንግዲህ የህጋዊ ከሆኑ የግብር ከፋይ የወጣውን የ3 ሚሊዮን ብር የወጪ ሰነድ ወይም ደግሞ ህጋዊ የሆነ የወጪ ሰነድን ትክክለኛ አይደለም በማለትና በማጉላላት ለአንድ ወር ካመላለሰ በኋላ በመጨረሻም እንግዲህ ከግብር ከፋዩ ጉቦ ለመቀበል ሲስማማ እንዲሁም ደግሞ ሲደራደር ነበረ። ግብር ከፋዩም እንግዲህ ይህንን ድርጊት ባለመተባበር ለገቢዎች ቢሮ አጭር የስልክ ቁጥር በመደወል በ775 ማለት ነው በመደወል ድርጊቱን ያሳውቃል። በመጨረሻም እንግዲህ የግለሰብ የ50 ሺህ ብር ጉቦ ሲቀበል እጅ ከፍንጅ ፖሊስ እንዲያዘውም ጭምር ተነግሯል። እንደዚህ አይነት ድርጊቶች እንዲሁም ደግሞ እንደዚህ አይነት ተግባሮች በሚያጋጥማችሁ ጊዜ ባለመተባበርና ለገቢዎች ቢሮ በማሳወቅ እንግዲህ ራሳችሁ እንዲሁም ደግሞ መንግስትን ካላስፈላጊ ወጪ እንድትጠብቁ ጭምር መልእክቶች እየተላለፉ ይገኛሉ። በተደጋጋሚ በገቢዎች ሰራተኛ እንዲሁም ደግሞ በተለያዩ የመንግስት ሰራተኞች ላይ እንደዚህ አይነት ነገሮች ይፈጠራሉ። ነገር ግን እንደዚህ አይነት ድርጊቶች በሚፈጠሩበት ጊዜ እንድታሳውቁ ጭምር ጥሪ ቀርቦላቸዋል። በሌሎች መረጃዎች በድጋሚ መልሳለሁ። የፕላስ ምልክቷን ተጭናችሁ ቤተሰብ ሁኑ። መልካም ቀን ይሁንላችሁ።